ትክክለኛ ያጠናን መንገድ ካልተጠቀማችሁ የተማራችሁትን 80% ያህል በመጀመሪያ ሳምንት ብቻ እንደምትረሱ ታውቃላችሁ። ወይም ደግሞ ለፈተና ተዘጋጅታችሁ አጥንታችሁ ፈተናው ካለፈ በኋላ ሁሉም ነገር ረስታችሁ ታውቃላችሁ። ዛሬ የምናወራው እነዚህ ነገሮች እንዴት ማስቀረት እንደምንችል ነው ማለት ነው። ለዛ የሃይ ስኩል ተማሪም ሆናችሁ የዩኒቨርሲቲ ተማሪዎችም ሆናችሁ ወይም የግራጁዌት ስኩል ተማሪዎች እነዚህ ቴክኒኮች እንደሚረዷችሁ ምንም ጥርጥር የለኝም። ሰላም ኤልዳን እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። እዚህ ቻናል ላይ ስለ አጠናን፣ ስለ ጥናት ዘዴዎች፣ ስለ ካሪየር ቢልዲንግ እና ስለ ሰልፍ ኢምፕሩቭመንት እናወራለን። የዛሬውን ርዕስ እንደምትመለከቱት how to study effectively as an Ethiopian student ነው። እንደ ኢትዮጵያዊ ተማሪ ወይም ደግሞ በኢትዮጵያ ኤጁኬሽን ካሪኩለም እያለፈ እንዳለ ሰው እንዴት በደንብ ማጥናት እንችላለን ወይም ደግሞ ውጤታማ የአጠናን ዘዴዎችን መተግበር እንችላለን የሚለውን የምንመለከተው ማለት ነው። ለዛ ጊዜ ሳንወድ ወደ ቪዲዮ እንግባ። የኢትዮጵያ ኤጁኬሽን ካሪኩለም ስንመለከት አሁን ያለውን ፎርም የያዘው በ20ኛው ክፍለ ዘመን ነው። ጥሩ ሳይዶች እንዳሉት ሆነው ተግዳሮቶች ወይም ደግሞ ቻሌንጆች አሉበት። በዋነኝነት 3 ዋና ዋና ቻሌንጆችን ማንሳት እንችላለን። የመጀመሪያው ሪጂድ ካሪኩለም ነው። እንደ ተማሪዎች ፍላጎትና ታለንት ሳይሆን አንድ ወጥ የሆነ ሲስተም አለ። ሁሉም በዛ ሲስተም ያልፋል ማለት ነው። ለዛ በጣም ብዙ ነምበር ኦፍ ኮርስስ ነው የምንወስደው ወይም ደግሞ የምንወስዳቸው የትምህርት አይነቶች በጣም ብዙ ናቸው። ለዛ ይህም ደግሞ ከደፕት ይልቅ ወይም ደግሞ ከጥልቀት ይልቅ አይነትን ነው የሚያስቀድመው። ከዛ በተጨማሪ ደግሞ ሮት ሜሞራይዜሽን ነው። ሮት ሜሞራይዜሽን ምንድነው? ሽምደዳ ላይ የተመሰረተ አጠናን ወይም ደግሞ ሽምደዳ ላይ የተመሰረተ የመማር ዘዴ ነው። ለዛ ተማሪዎች ለፈተና በሚዘጋጁበት ጊዜ ፈተናውን ዲዛይን የተደረገበት መንገድ ሮት ሜሞራይዜሽንን ሰፖርት የሚያደርግ ወይም ደግሞ የሚያበረታታ ስለሆነ ብዙ ተማሪዎች ሽምደዳ ላይ ነው ፎከስ የሚያደርጉት። ለዛ ዲፐር አንደርስታንዲንግ ወይም ደግሞ የጠለቀ አንደርስታንዲንግ ሳይኖራቸው ማለት ነው። ከዛ በተጨማሪ ምንድነው ላክ ኦፍ ሪሶርስስ ነው። በመጽሐፍት ደረጃ ሊሆን ይችላል ወይም ደግሞ በፕራክቲካል ኤክስፒሪየንስ ላክ ኦፍ ሪሶርስ አለ እና አክቲቭ ለርኒንግ እና ፕራክቲካሊቲን ሰፖርት አያደርግም። አሁን ለምሳሌ እዚህ ለኛል ሃይ ስኩል እያለሁኝ እውነት ሳልረዳቸው ወይም ደግሞ ፕራክቲካል አፕሊኬሽናቸውን ሳልረዳ ብዙ ሸምድጄ ያለፍኳቸው ፊዚክስ ኮንሰፕቶች አሉ። እነዚህን ኮንሰፕቶች ሳልረዳቸው ፕራክቲካሊ እንዴት ነው አፕላይ የሚያደርጉት የሚለውን ነገር ሳልረዳ፣ ነገር ግን ፊዚክስ ውጤቴ ጥሩ ነበረ ስቲል። ለዛ የኢትዮጵያ ኤጁኬሽን ካሪኩለም በአጠቃላይ ፕራክቲካሊቲ እና አክቲቭ ለርኒንግን ሰፖርት አያደርግም እና አብዛኛውን ጊዜ ደግሞ ሌክቸር ቤዝድ ነው። ለዛ ዛሬ የምናወራቸው ስተዲ ቴክኒክስ እንዴት እነዚህን ችግሮች ሚቲጌት ማድረግ እንችላለን፣ እንዴት እነዚህን ችግሮች አልፈን እንዴት ሎንግ ተርም ሪቴንሽን ከዛም በተጨማሪ ፕራክቲካሊቲ እና በስተመጨረሻ ደግሞ ክሬቲቪቲን አቺቭ ማድረግ እንችላለን በምናጠናው ወይም በምንማረው ነገሮች ላይ የሚለውን ነው የምንወያየው ማለት ነው። ይሄን ቪዲዮ በማዘጋጅበት ጊዜ የተጠቀምኩት ሜቶዶሎጂ ምንድነው? አንደኛ ሳይንቲፊክ ሪሰርች ምን ይላል፣ ሳይንሱ እንዴት the best way to learn, the best way to study ወይም ውጤታማ የሆነ አጠናና የመማር ሁኔታ እንዴት ነው የሚለውን ነገር ምን ይላል የሚለውን የተመለከትኩት። ከዛ በተጨማሪ ደግሞ ለጓደኞቼ ለማውቃቸው ሃይ ፐርፎርሚንግ ለሆኑ ተማሪዎች አጠር ያለች መጠይቅ ልኬ ነበረ። እነሱ መልሰውልኛል። ከዛ የእነሱንም ኢንሳይት አጠቃልዬበታለሁ ማለት ነው። በስተመጨረሻ ደግሞ ራሴ የነበረኝ ኤክስፒሪየንስ እንዴት ነው የሚለውን ነው ያጠቃለልኩት። ዛሬ የምናወራው 5 ዋና ዋና ቴክኒኮች ነው። የመጀመሪያው ቢግ ፒክቸር ፕሌስመንት እና ማይንድ ማፒንግ ነው። ሁለተኛው አክቲቭ ሪኮሊንግ ነው። ሶስተኛው ፋይንመንት ቴክኒክ ነው። አራተኛው ስፔስ ሬፒቲሽን ነው። አምስተኛ ደግሞ ፕሮዳክቲቭ ስተዲንግ ቴክኒክስ ሙሉትን ነገሮች ነው የምናወራው ማለት ነው። ወደ ቀጥታ ወደ መጀመሪያው ቴክኒክ እንግባ። የመጀመሪያው ቴክኒክ ምንድነው? ማይንድ ማፒንግ እና ቢግ ፒክቸር ፕሌስመንት ነው። ማይንድ ማፕስ እና ቢግ ፒክቸር ፕሌስመንት እንዴት ነው የሚሰራው? አንድ ቶፒክ በምንማርበት ጊዜ ያ ቶፒክ ከምን ጋር ነው የተያያዘው፣ ከምን ተነስቶ ነው ወይም ደግሞ ከምን ጋር ስለተያያዘ ነው አሁን እየተማርኩት ያለውት የሚለውን ነገር ለማወቅ የምንጠቀምበት ዘዴ ነው። ለዛ በሀሳብ ደረጃ ብቻ ሳይሆን በስዕል ማለት ነው
ይሄኛው ከዚህኛው ጋር ስለሚገናኝ ነው። ኮኔክሽን መፍጠር ማለት ነው። እየሳልን ይሄኛው ከዚህ ጋር ስለሚገናኝ ነው አሁን እየተማርኩት ያለሁት። ለዛ የዚህ ኮንሰፕት ቦታ እዚህ ጋር ነው ብሎ ማስቀመጥ ማለት ነው። አሁን ለምሳሌ ኢኮኖሚክስ ላይ እንሂድና ስለ ዲማንድ እና ሰፕላይ ስናወራ የኢኩሊብሪየም ኮንሰፕት አለ። ለዛ ስለ ኢኩሊብሪየም ስንማር ይሄ ሀሳብ ከየት ነው የመጣው ከምን ጋር ስለተያያዘ ነው የሚለውን ነገር በስዕል መልክ ስናስቀምጥ እኛ ቪዥዋል ለርነሮች ከሆንም ይረዳናል። ከዛ በተጨማሪ ደግሞ ከምን ጋር እንደሚገናኝ ኮንሰፕቱ ማወቅ እንችላለን ማለት ነው። ሁለተኛው ምንድነው ቢግ ፒክቸር ፕሌስመንት ደግሞ ስንል ፕራክቲካሊ ወይም ደግሞ አሁን እኛ በምንኖርበት ዓለም ይሄ ኮንሰፕት ወይም ደግሞ ይሄ እየተማርኩት ያለሁት ነገር ምን ጋር ነው የሚገኘው፣ በዕለት ተዕለት ህይወቴ ምን ጋር ነው ማየው፣ ምን ጋር ነው የምጠቀመው የሚለውን ነገር በደንብ ማወቅ አለብን። አሁን ለምሳሌ እኔ በማጠናበት ጊዜ ማንኛውም አይነት ቶፒክ ይሆን ለሪያሊቲ ከቀረበ ወይም ደግሞ በዕለት ተዕለት ኑሮ የምጠቀመው ነገር ከሆነ ወይም ማየው ነገር ከሆነ ለመያዝ ወይም ለመረዳት በጣም ይቀለኛል። ለዛ የቢግ ፒክቸር ፕሌስመንት ሀሳቡ ወይም ሎጂኩ ያለ ማለት ነው። ሁለተኛው ቴክኒክ ደግሞ ምንድነው አክቲቭ ሪኮሊንግ ነው። አክቲቭ ሪኮሊንግ ምንድነው የሚለው በምናጠናበት ጊዜ ራሳችንን ቴስት የምናደርግ ከሆነ ወይም ደግሞ ራሳችንን የምንፈትን ከሆነ ያንን ኢንፎርሜሽን ወይም ደግሞ ለማጥናት እየሞከርን ያለውን ነገር በደንብ የመያዝ ፕሮባቢሊቲ አለን ወይም ደግሞ በደንብ ሪቴን የማድረግ ፕሮባቢሊቲ አለን የሚለውን ነገር ነው የሚያወራው። ለዛ አሁን ለምሳሌ እያጠናን አንድ ሴክሽን ስንጨርስ ወይም ደግሞ አንድ ፓርት ስንጨርስ ቆመን ከዚህ የተማርኩት ምንድን ነው፣ እነዚህ ፖይንቶችን ተምሬያለሁ፣ እዚህ ጋር ምንድን ነበር የሚለውን ቆመን ባሰብን ቁጥር ወይም ደግሞ ጭንቅላታችን ያንን ኢንፎርሜሽን ሪትራይቭ እንዲያደርግ ባስተማርን ቁጥር ኤክሰርሳይዝ ባደረግን ቁጥር ይበልጥ ሪቴን እያደረግነው ነው የምንሄደው ማለት ነው። ልክ ስል በደንብ እያሰራ ነው በሄድን ቁጥር እየጠነከረ እንደሚሄድ ሁሉ ያንን ሜቶድ ወይም ደግሞ ያንን ሜቶድ ሰልፍ ቴስቲንግ ሜቶዱን ስንጠቀም ጭንቅላታችን ያንን ኢንፎርሜሽን ሪትራይቭ የሚያደርግበትን መስል ወይም ደግሞ የሚያደርግበትን ልማድ በደንብ እያጠነከርነው ነው የምንሄደው ማለት ነው። ትዝ ይለኛል እንደውም ዩኒቨርሲቲ ያለሁኝ ልክ ሰልፍ ቴስቲንግ ብቻ ሳይሆን እርስ በርስ መጠያየቅም ይሆናል አክቲቭ ሪኮሊንግ እና ትዝ ይለኛል ዩኒቨርሲቲ ያለን ጓደኛ ነበረች እና በግሩፕ በምናጠናበት ጊዜ አንድ ሴክሽን ስንጨርስ ሁላችንም ኖታችን እንድንዘጋ ታደርገንና ትጠይቀን ነበረ። ለዛ ተራ በተራ ጥያቄ ትጠይቀናለች። ለዛ እኛ በአክቲቭ ሪኮሊንግ እያስታወስን እንናገር ነበረ እና ያንን ፒስ ኦፍ ኢንፎርሜሽን የመያዛችን ፕሮባቢሊቲ በጣም ትልቅ ነበረ። ለዛ አክቲቭ ሪኮሊንግ የሚሰራው በዚህ አይነት ሁኔታ ነው ማለት ነው። ሶስተኛው ቴክኒክ ምንድን ነው? ፋይንመን ቴክኒክ ነው። ፋይንመን የሪቻርድ ፋይንመን ነው ሙሉ ስሙ። የኖቤል ፕራይዝ ዊነር እና የአሜሪካን ቴዎሬቲካል ፊዚሲስት ነው እና ይሄ ሰው የሚታወቀው በምንድን ነው? አንድን ቶፒክ ወይም ደግሞ አንድን ኮንሰፕት በደንብ ተረዳ ነው የሚባለው ያንን ኮንሰፕት ለ5 ዓመት ልጅ ወይም ደግሞ ምንም ባክግራውንዱ ለሌለው ሰው በደንብ ማስረዳት ስንችል ነው። ያ ሰው አስረዳተ ነው ከገባው ያ ኮንሰፕት እኛንም ገብቶናል የሚለውን ኮንሰፕት ነው የሚያወራው እና ፋይንመን ቴክኒክ የኔ ስተዲ ቴክኒክ ወይም የኔ ስተዲ ሩቲን ፋውንዴሽን ነው። በቃ ከሃይስኩል ጀምሮ ከሃይስኩል በፊትም በማጠናበት ጊዜ ለሰው እያስተማርኩ ነበረ። ሰው ራሱ ባይኖር ኢንቪዚብል ኦዲየንስ እንዳለኝ አስቤ አስተምር ነበረ። ለዛ ያንን ኮንሰፕት በደንብ እያስረዳውኝ ጮክ ብዬ እያወራኝ ነበረ ማስረዳው ማለት ነው እና ስለዛ ኮንሰፕት ብቻ ሳይሆን ሌላ ትምህርት ላይ ወይም ደግሞ ሌላ ሰብጀክት ላይ ከዛ ጋር የሚገናኝ ነገር ራሱ ካለ እሱንም እያነሳውኝ በደንብ እንዲገባቸው አድርጌ ነበረ ማስረዳው ማለት ነው እና ይሄ ፋይንመን ቴክኒክ ከምን ጋር ይገናኛል? እንትን አለ የሆነ ሳይንቲፊክ ሪሰርች አለ እና ይሄ የሚያሳየው ምንድነው የለርኒንግ ፒራሚድ ነው እና በደንብ የምንማረው ወይም ደግሞ የተማርነውን ወይም ያጠናነውን ነገር በደንብ ሪቴን ማድረግ የምንችለው ለሰው ስናስተምር ነው። ሃይስት ፐርሰንቴጅ ያለው እሱ ነው የሚል የጥናት ውጤት ነው። ለዛ ከዚህም ጋር ይያያዛል ማለት ነው። ለዛ ለሌሎች በምናስተምር ጊዜ ይበልጥ እየተረዳን ነው የምንሄደው ማለት ነው። አራተኛው ቴክኒክ ምንድነው? ስፔስድ ሬፒቲሽን ነው። የስፔስድ ሬፒቲሽን ኮንሰፕት ወይም የስፔስድ ሬፒቲሽን ሎጂክ ምንድነው?
ጭንቅላታችን ሁሌ ፕራዮሪታይዝ የሚያደርገው ሬሌቨንት የሆኑትን ኢንፎርሜሽኖች ብቻ ነው ወይም ደግሞ አክቲቭሊ ኢንጌጅ ከምናደርጋቸው ኢንፎርሜሽኖች ጋር ነው ሁሌ ፕራዮሪታይዝ የሚደረጉት ማለት ነው። ለዛ ፎርጌቲንግ ከርቭ የሚባል ነገር አለ። ለዛ አንድን ኢንፎርሜሽን ከተማርነው በኋላ በምን ያህል ፍጥነት እንረሳዋለን የሚለውን በምንመለከትበት ጊዜ ኤክስፖኔንሻል ዲክላይን ነው ወይም ደግሞ ኤክስፖኔንሻል ዲኬ ትሬንድ ነው ያለው በግራፍ ሲቀመጥ ማለት ነው። ለዛ ስፔስ ሬፒቲሽን ጥቅሙ ምንድነው? ያንን ትሬንድ ያንን ኤክስፖኔንሻል ዲኬ ኢንተራፕት ያደርገዋል። ለዛ አሁን ለምሳሌ ዛሬ የተማርነው ነገ ቶሎ በጣም በፍጥነት እንረሳዋለን። ነገር ግን ከሁለት ቀን በኋላ ተመልሰን ሪቫይዝ በምናደርግበት ጊዜ ሪቴንሽናችን ሃይ ይሆናል። ፎርጌት የምናደርግበት ፍጥነት ደግሞ እየቀነሰ ነው የሚመጣው ማለት ነው። ለዛ ያንን ሎጂክ ነው የሚጠቀመው ስፔስ ሬፒቲሽን። ለዛ ስፔስ ሬፒቲሽን አብዛኛው ሰው ምንድነው ኮምፕሌን የሚያደርገው ያደክማል ወይ ጊዜ ይወስዳል የሚለውን ነገር ነው። ነገር ግን አሁን ለምሳሌ የተለያየ የፍላሽ ካርድ ፕሮግራሞች አሉ። ለምሳሌ በደንብ የሚታወቀው አንኪ ነው። ለዛ አንኪ የምንጠቀም ከሆነ ይሄ አንኪ ቢልድ የተደረገው በስፔስ ሬፒቲሽን እና በአክቲቭ ሪኮል ሎጂክ ነው እና የሁለት ቀን ሊሆን ይችላል በሳምንት ወይ በወር 5 ደቂቃ ወስደን በፍላሽ ካርድ ሪቫይዝ ማድረግ እንችላለን። ለዛ ሰዓታችንን አይወስድም ማለት ነው። ለዛ ስፔስ ሬፒቲሽን በጣም አስፈላጊ ነው። ለምሳሌ ከአናገርኳቸው ጓደኞች መካከል አብዛኞቹ የተናገሩት ምንድነው ሎንግ ተርም ሪቴንሽንን ኢንሹር ለማድረግ ወይም ደግሞ አንድን ኢንፎርሜሽን ለብዙ ጊዜ እንደምናስታውሰው ማስታወስን ብቻ ሳይሆን ጭንቅላታችን ውስጥ ገብቶ ፕራክቲካሊ መጠቀም እንድንችል አልፈንም ክሬቲቭ መሆን እንድንችል ስፔስ ሬፒቲሽን እንዴት እንደረዳቸው ነው የሚያወሩት እና ጊዜ ዴዚግኔት አድርገው ጊዜ ሰጥተው በየጊዜው ሪቫይዝ ያደርጋሉ የተማሩትን ነገር። በተለይ ደግሞ ለሚሰሩት ስራ ወይም ደግሞ እለት ፕሮጀክቶቻቸውም ስራቸውም አስፈላጊ የሆነውን ኢንፎርሜሽን በየጊዜው ሪቫይዝ ያደርጋሉ ማለት ነው። የመጨረሻውን ቴክኒክ ስንመለከት ኤግዛክትሊ ቴክኒክ አይደለም፣ ኢትስ ሞር ኦፍ ፕሮቶኮል የፕሮዳክቲቭ ስተዲንግ ፕሮቶኮል ነው። ለዛ በምናጠናበት ጊዜ በደንብ ኢፌክቲቭ እንድንሆን ምን አይነት ፕሮቶኮሎችን መከተል አለብን ወይም ደግሞ ቴክኒኮችን ልንላቸው እንችላለን። አንዳንዶቹን ምን መጠቀም አለብን የሚለው ነው የምናወራው። ለዛ የመጀመሪያው ምንድነው ስሊፕ ነው። እንቅልፍ በጣም አስፈላጊ ነገር ነው። ምክንያቱም በስትክክል ካልተኛን ወይም ደግሞ ጥሩ እንቅልፍ ካላገኘን ጭንቅላታችን ኦፕቲመም የሆነ ፐርፎርማንስ አይኖረውም። ለዛ ጭንቅላታችን ስለደከመው ያንን የምንማረውን ነገር የምናነበውን ነገር በደንብ ኢንኮድ ማድረግ አይችልም ወይም ደግሞ መቀበል አይችልም ማለት ነው። ለዛ አስፈላጊ ነው በጣም እንቅልፍ። ከዛ በተጨማሪ ደግሞ ስንተኛ ነው የኒውሮን ሲኖፕሲስ የሚፈጠረው። ለዛ አዲስ ኮኔክሽኖች የሚፈጠሩት ስንተኛ ነው። በደንብ ያነበብነውን ነገር ጭንቅላታችን ውስጥ በደንብ ፕሮሰስ የሚደረገው ስንተኛ ነው። ለዛ እንቅልፍ በጣም አስፈላጊ ነው ማለት ነው። አሁን ዩኒቨርሲቲ በጣም ኦል ናይተር አሳልፈን ወይም ደግሞ ሌሊቱን ሙሉ አጥንተን ከዛ በነጋታው በጣም ነው የሚከብደው ፐርፎርም ለማድረግ ወይም ፈተና ራሱ ለመፈተን በጣም ነው የሚከብደው። ለዛ ጥሩ እንቅልፍ በጣም አስፈላጊ ነው ማለት ነው። በምናጠናበት ጊዜ ምን ፕሮቶኮሎች መከተል አለብን? አንደኛ ለማጥናት ራሱ ሰዓት ማስቀመጥ አለብን። ወይም ደግሞ ነገ ከዚህ ሰዓት እስከዚህ ሰዓት ድረስ አጠናለሁ፣ በዚህ ጥናቴም ላይ እነዚህ ነገሮችን ወይም ደግሞ እነዚህ ትምህርቶችን ለመጨረስ ወይም ይሄንን ፓርቲኩላር ሴክሽን ለማጥናት ሀሳብ አለኝ ብለን ቀድመን ማቀድ አለብን። ብዙ ጊዜ ካልታቀደ በጣም ፕሮዳክቲቭ የሆነ ስተዲ ሴሽን ለማድረግ በጣም ይከብዳል። ለዛ አቅደን ማስቀመጥ አለብን። ሲቀጥል ደግሞ የምናጠናበትን ቦታ ራሱ በደንብ ማይንድፉል መሆን አለብን። አሁን ጫጫታ ላይ ማጥናት ማንችል ከሆነ ጫጫታ ያለበት ቦታ ሄደን መቀመጥ ሰንስ አይሰጥም። ለዛ ከተቻለ ጸጥታ ያለበት ቦታ፣ ምንም ዲስትራክሽን በማይኖርበት ቦታ። ሌላኛው ደግሞ ዋናው ዲስትራክሽን ነው። በተለይ ስልካችንን ማየት ማንችልበት ቦታ ላይ ማድረግ አለብን እና ጓደኞቼም አንድ ያነሱት ፖይንት ምንድነው በሚያጠኑበት ጊዜ ወይ ስልካቸውን ያጠፉታል ወይም ብቻ
ምንም ዲስትራክሽን ሊኖር አይገባም። ጭንቅላታችን ሀሳብ ሊበታተን አይገባም በምናጠናበት ጊዜ ማለት ነው። ሌላኛው ደግሞ ጭንቅላታችን በአንዴ በጣም ብዙ ኢንፎርሜሽን ፕሮሰስ ማድረግ አይችልም፣ ኦቨርዌልምድ ይሆናል። እና ይህንን አቮይድ የምናደርግበት ቴክኒክ ደግሞ አንድ ያለው ምንድነው ፖሞዶሮ ቴክኒክ ነው። የፖሞዶሮ ቴክኒክ ሎጂክ የሆነ ሰዓት ላይ እናጠናለን። ቲፒክሊ 25 ደቂቃ ነው የሚባለው። 25 ደቂቃ ፎከስ ሆነን እናጠናለን። ከዛ 5 ደቂቃ እናርፋለን። 25 ደቂቃ እናነባለን፣ 5 ደቂቃ እናርፋለን። አሁን ፐርሰናሊ ይሄ ለፖሞዶሮ ለኔ አይሰራም። ምክንያቱም ቶታሊ አይሰራም ሳይሆን 25 ያረኩ ከማለት ይልቅ 50 ደቂቃ ፎከስ ሆኜ አንብቤ ከዛ 10 ደቂቃ ማረፍ ነው የሚቀለኝ እኔ። ለዛ በፈለጋችሁት መንገድ ወይም ደግሞ ለእናንተ በሚሰራ መንገድ ከስተማይዝ ማድረግ ትችላላችሁ። ግን አት ኤንድ ኦፍ ዘ ዴይ ኤክስፐሪመንት ማድረግ አለባችሁ። ለኔ ምንድነው የሚሰራው የሚለውን ነገር ማወቅ አለባችሁ። በጥናት ቦታም ሊሆን ይችላል፣ በፖሞዶሮ ቴክኒክ የሰዓት አሎኬሽንም ሊሆን ይችላል። ብቻ እንዴት ነው ለእናንተ የሚሰራው ነገር ማወቅ አለባችሁ ማለት ነው። ለዛ እናንተ የምትጠቀሙት ስተዲ ቴክኒክ ምን አይነት ነው? ከነዚህ እስካሁን ድረስ ከዘረዘርናቸው ውስጥ ዛሬ 5 ዘርዝረናል። ፒክቸር ፕሌስመንት እና ማይንድ ማፕ አለ፣ አክቲቭ ሪኮሊንግ አለ፣ ፋይንመንት ቴክኒክ አለ፣ ስፔስ ሬፒቲሽን አለ። ከዛ በተጨማሪ ደግሞ የመጨረሻው የፕሮዳክቲቭ ስተዲንግ ፕሮቶኮልስ አሉ። ለዛ ከነዚህ ውስጥ የትኞቹ ነው የምትተገብሩት? ማተገብሩም ከሆነ ለራሳችሁ አንድ ሳምንት ቻሌንጅ ስጡት። እነዚህ የተወሰኑትን ቴክኒኮች ለሳምንት ያህል ፕራክቲስ አድርጓቸውና ወይም ኢምፕሊመንት አድርጓቸውና ሪቪው አድርጉት። ላይ ኮመንት ላይ አስቀምጡልን እንዴት ነበር የእናንተ ኤክስፒሪየንስ የሚለውን ነገር ማለት ነው። ከዛ በተጨማሪ ደግሞ ይሄንን ቪዲዮ በማዘጋጅበት ጊዜ የተጠቀምኳቸውን አርቲክሎች፣ ፖድካስቶችም ሊሆን ይችላል ወይም የዩቲዩብ ቪዲዮዎች ጠቅላላ ዲስክሪፕሽን ላይ አስቀምጥላችኋለሁ። ለዛ ፈርዘር ሄዳችሁ ስለ አንድ ፓርቲኩለር ቴክኒክ ማወቅ ከፈለጋችሁ እዛ ቼክ ማድረግ ትችላላችሁ ማለት ነው። እስካሁን ድረስ አብራችሁን ከነበራችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።